ሰላም ሰላም፣ ውድና እየተከበራችሁ የሲፈን ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የሰላማችሁ ስትበልልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ጽናት ድራማ ክፍል 42 ተለቋል። ከፍታችሁ እዩት ማለት ነው። ዛሬ ደግሞ ብዙ ነገር ተፈጥሯል። ቤቲ ድራማ እየሰራች ነው እስካሁን በክፍል 41 እንዳየ ነው። ጽናት እንግዲህ ቤቲ ወደ ክራይ ቤት መታ ጽናትን አባረረችው እና ክራይም ደግሞ ከኔ መራቅ አለብሽ አልወድሽም አላት። ግን ወዱ አይደለም። ምክንያቱም ቤቲ አስፈራርታ ነው እና የእርቃን ቪዲዮ በእጇ አለ። በሰራተኛ በኩል ነው ያገኘችው። ይሄ ትዕዛዝ ነው። ሰራተኛ እዛ ቤት የቀጠረችው ለዛ ነው። አንድነት ማለት ነው። ግን ደግሞ ቤቲ አንድነት አሁን ቤቲ ማን እንደሆነች እያወቀች ነው። አሁን ግን እቺ ልጅ ጽናትን የምትረዳ ይመስለኛል። በብዙ ነገሮች እያየሁት ነው ማለት ነው። አንደኛ እቺ ሰራተኛም እያሳቃየቻት ነው ቤቲ ማለት ነው። ቤቲ ለማንም ሰው ጥሩ መሆን አትችልም። ለዛ ነው ክራይም ሳይወድ የጽናትን የእርቃን ቪዲዮ ሚዲያ ላይ እለቃለሁ፣ ወይ እኔንም ቤት ያስገባኝ ወይ ደግሞ ጽናትን ሚዲያ ላይ እለቃለሁ ስል ለጽናት ስል ነው ከቤቲ ጋር የሆነው። ምክንያቱም ጽናት ከምትዋረድ እኔ ዝቅ ብዬ መኖር ይሻለኛል ብሎ ነው። አያችሁ፣ ፍቅር እንዲህ ነው። በጣም ስለሚወዳት የእሷን እፍረት ማየት አይፈልግም እና ቤቲ ግን የስራውን ታገኛለች አንድ ቀን። ምን አለበት የራሷን ህይወት ብትፈልግ። የሰውን ህይወት በጥብጣ አሁን ገና ፍቅሩን ከተቀበለችው ራሱ ስንት ቀኑ ነው? ጽናት ገና አውርቶ እንኳን ሳይጨርሱ ተጫውቶ እንኳን ሳይጨርሱ ይሄንን አዘን አምጥታ በታተነቻቸው ማለት ነው። እና በዛሬ ቀን እንግዲህ ክራይ በቃ ከኔ ራቂ፣ እንለያይ፣ በቃ አልወድሽም፣ ያንቺ ፍቅር አልቋል። እኔ ቤቲ ነው የሚወዳት፣ ቤቲ በጣም ወዳለው፣ ከእናቴ ቀጥለው እንደ ቤቲ ሰው አግኝቼ አላቅም ብሏል። ግን ደግሞ ይሄ ውሸት ነው። እውነት መስላት ጽናት ተናዳ ከዛ ቤት ብትወጣም ግን ደግሞ የሆነ ስልክ ተደውሎላት ጽናት እኔ አንቺን አቅሻለሁ፣ አንቺ ግን እኔን አታውቂኝም። ግን ደግሞ ከክራይ እንዳርቂ፣ ክራይ ይወድሻል፣ ወዶ አይደለም ካንቺ የራቀው። ስለዚህ ከክራይ እንዳርቂ ብላ ደወለችለት። ማንነቱን ያልገለጸችው ሴት ግን ደግሞ እኔ አንድነት ሰራተኛ ትመስለኛለች። ምክንያቱም በጣም ትጸጽታለች። እኔ ለችግሬ ብዬ የሰውን ህይወት እያባላሸው እያለች የእነሱ ፍቅር እንደውም የድሮ ፍቅር አነሳሳብኝ ብላ ስታወራለት ለቤቲ እንደውም በጥፊ ነው የምተቻት። በተደጋጋሚ እችኛው ሰራተኛ በጥፊ ነው የምትመታ። እንደውም ትልቅ ሰው እኮ ናት። ምን ነው ክብር የላትም። ለሰውም ክብር ስለሌላት ቤቲ እንደፈለገች ነው የምታደርገው። እና ከዛ በኋላ ጽናት እኔ ካሁኑ በኋላ ተስፋ አልቆርጥም ብላ የበዛ ስልክ ተስፋ አገኘች እና ለጓደኛ እንዲህ ብላ ስትነግረው አንድ ዘዴ ፈጠሩ ማለት ነው። አብሮ ተመካከሩ። እንመካከር አሁን አለችውና እና ብልናት ያችኛው የጽናት ጓደኛ እና በቃ አንቺ ክራይ ቤት ሄደሽ ተቀጠሪ ነው ያለችው። ክራይ እንኳን እምቢ ብልሽ አልቀበልሽም ብልሽ እናትህ ከዚህ ቤት ካባረረችኝ ይሄዳለሁ፣ እሷ ናት የቀጠረችኝ ብለሹ ተከራከሪ ነው ያለቻት። ግን ደግሞ ጽናትን አንድ ላይ ሆኑ ከጓደኛ ጋራ እሷም እቃውን እዛ ሻንጣውን ሰብስባ ሁሉንም ተሰብስቧል። ምሩ፣ ክራይ፣ ነሆሜ፣ ቤቲ ሁሉም ተሰብስቧል እና ከጓደኛ ጋር ብቅ አለችው ማለት ነው። ሁሉም ደነገጠ። ምሩም ጽናት ለምን መጣሽ ብሎ ጠየቃት። ክራይ እኔ እዚህ ቤት መስራት ፈልጋለሁ፣ ስራዬን መቀጠል ፈልጋለሁ አለች። በሰራተኝነት ማለት ነው። አይ ከእመቤት ወደ
ሰራተኝነት። ኧረ ጉድ እኮ ነው ይሄ ሁሉ የቤቲ ስራ ነውና አንድ ቀን ስራውን ታገኛለች የምር። እና ሁሉም ሰው ደነገጡ። ናሆምም ጽናት ያምሻል? ምን ሆነሽ ነው? እዚህ ቤት ይሄ ሲኦል የሆነ ቤት እንዴት ትሰሪያለሽ? ምን ሆነሽ ነው? ለምን አለው። ምክንያቱም ያው ፍቅረኛ ነበረች፣ አሁን ደግሞ ወደ ሰራተኛ አይሆንም ማለቱ ነው። ምሩም እንደዛ እንዴት እዚህ መኖር ትችላለሽ? ይሄ እኮ ቤቱ በጣም ሲኦል ነው ብላ ተናገረችው ማለት ነው። ቤቲ ከመጣች ነው ቤቲ እና ሶሲ ከዛ ቤት ከሄዱ ድራማራ እንኳን ሰላም አግኝቶ ነበር። አሁን እቺ ቤቲ ስትመለስ ደግሞ ድራማ ራሱ የምር ያናድደኛል። እኔ ቤትን ሳያት ያው ይሄ ድራማ ነው ግን በቃ የምትሰራ ነገሮች ክፋት ብቻ እና ሁሌ ጽናትን ማስከፋት ብቻ ስለሆነ በጣም ያሳዝናል። እና ቢሆንም ግን እኔ አንድነትን አግዛታለሁ ግን ምንም አልፈልግም፣ እሷን ብቻ ማገዝ ነው ፈልገው ብላ ለክራይ ስትናገር፣ ክራይ ደግሞ እዚህ ቤት ለአንቺም ጥሩ አይሆንም፣ ከዚህ ቤት ውጪ፣ በቃ አልፈልግሽም ብዬሻለሁ ውጪ ነው ያላት። ግን አውቆ ነው ያው እዚህ ቤት መሆንሽ ትጎጃለሽ፣ ፈርቶ ነው ቤቲ ትጎዳታለች። ከዚህ በፊት በቤቲ ምክንያት ልጇን አታለች እና አሁን ደግሞ ህይወቷን ታጣለች ብሎ ነው እየፈራላት። እና ጽናት ግን እዚህ ነው የምኖረው ብላለች። ምክንያቱም እዛ ውስጥ እየተካሄደ ያለ ነገር ለማወቅ ነው። ያ ስልክ ነው ይሄ ነገር እንትን ተስፋ የፈጠረበት። ምክንያቱም በቃ ቤቲ የሆነ ነገር እንዳደረገች አውቃለች ጽናት። ስለዚህ ምን እንዳደረግሽ አሁን እንደርስበታለሁ ያለቻት ነው። እንደገና ደግሞ ፍላሽ ስለ ሰራተኛ ከፍላሽ ጋራ ሱሪን አጠበች። ያ ፍላሹ እንግዲህ የጽናት ፍላሽ መሆን አለበት፣ እርቃኑ የተቀዳችው ማለት ነው። እቺ ሰራተኛ ግን በፊት ጽናት ላይ ትናደድ ነበረ። ምክንያቱም ወደዚህ ስትመጣ ስለ ጽናት መጥፎ ነገር ስለነገሯት፣ አሁን ደግሞ ትክክለኛ ጽናት ስታገኝ ጽናት የዋ መልካም ሴት የተጎዳች ይሄ ነገር ስታይ ማዘን ጀመረች እና ስለ ቤቲ ራሱ ስትነግራት ልጇን በቤቲ ምክንያት እንዳጣች ስትነግራት በልጄማ ብትመጣብኝ እጋላት ነበር፣ አንቺ ግን ትዕግስተኛ ነሽ ብላ አደነቀቻት። ለዛ ነው አሁን ግን ጽናት ማገዝ ጀመረች እና በዛሬ ቀን እንግዲህ ፍላሹን አጠበችው። ሰራተኛው ደስ የሚል ነገር ነው። ያ ፍላሹ ባይሰራ ጥሩ ነው። እና ውሃ እየጠጣች ፊቷ ላይ ውሃውን ደፋች። አይገርምም? እንደገና ደግሞ በልጇ ነው የምትወቅሰው። ያ በሽተኛ ልጅሽ መንገድ ላይ እንዳወረወርብሽ እያለች ትወቅሳለች፣ ትሰድባለች። በቃ ስራሽን እየሰራውልሽ ልጄን ተይ፣ እኔንም ተይ፣ አትስደብኝ ያለች ነው። ግን በአሁኑ ሰዓት አለቅሽም፣ እሰራልሻለሁ አለቻት። እንደገና በብላ ራሱ አስፈራራቻት፣ ብላውን አንገቷ ላይ አድርጋ እና ግን ደግሞ የተደፋበት ፊቷ ላይ የተደፋ ውሃ ጽናት ስትመጣባት ምን ሆነሽ ነው ስትላት አሞኝ ነው አለቻት። ግን ደግሞ ጽናት ካመመሽ እኔ እሰራለሁ ሂጂ እረፍት አድርጊ ስትላት እኔ እዚህ ቤት ከሚገባ በፊት የተነገረኝ ነገር እና አሁን ያየሁት ጽናት ምንም አይገናኝም ማለች እና ጽናትን ማገዝ ጀመረች። ከአሁኑ በኋላ እንግዲህ ያ ፍላሹን ከተበላሸች ቤቲ እዛ ለኪራይ አስፈራርታ እዛ ቤት የምትቆይበት ምክንያት የለም። ስለዚህ ኪራይ መቼም ይወዳታል። እስካሁን ራሱ ናፈቀችኝ ጽናት ናፈቀችኝ እያለ ነው። ስሰክር ራሱ ለጽናት ስል ይሄ ከዚህ ከክፉ ሴት ጋራ እየኖርኩ ነው፣ ከሷ ጋራ ከሚተኛ የሬሳ ሳጥን ውስጥ ቢተኛ ይሻላል እያለ እንደገና ደግሞ አንድነትም ደግሞ ይሄ ሁሉ ሰምታለች። ለዛ ነው ለጽናት ማሰን የጀመረች ሁሉንም ነገር ስታቅ። በፊት የውሸት ነገር ቤቲ ስለነገረቻት ለዛ ነው ጽናትን የጠላችው። ደህና ሁኑ።